አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ቤተሰቦች ውዶችዬ እንዴት ናችሁ? ደህና ናችሁ አላችሁልኝ? እኔ ያለሁ አልሐምዱሊላህ። ዛሬ እንግዲህ ወደ እናንተ ብቅ ብያለሁ ማለት ነው። በምንድን ነው የመጣሽው ካላችሁ በጣም የተስማማኝ ለውጥ ያየሁበት ማለት ነው። በጣም ከምገልጽላችሁ በላይ ማለት ነው። ይሄን የስጋ መጥበሻ ማያቅ የለም። በተለይ ሀገራችን ላይ በጣም በደንብ አለ ማለት ነው። እዚህ ሀገር ራሱ ሁላችንም ባለንበት ይሄ ነገር አለ። ሱፐር ማርኬት ላይ ይሄ አይጠፋም። እርግጠኛ ሆኜ ነው የምናገረው። ያን ያህልም ውድም አይደለም። የጠቀመኝ ማለት ነው። ለምን ጠቀመች ካላችሁ ደግሞ ለጸጉር ማሻአላ ትላላችሁ። እዚህ ጋር ምን አለ? ቁርንፍድና ሩዝ መዝኒ ነው የሚባለው። አልሙኒየም የስጋ መጥበሻ ነው። ስሙ ብዙም እንትን ባይደለኝም ማለት ነው። ሁላችሁም ታውቁታላችሁ። እና ይሄን ምን አደርጋለሁ መሰላችሁ? እዚህ ጋር አለኝ ጨምራለሁ። ይሄንንም እንደዚህ በደንብ አድርግና እዚህ ጋር ጨምረዋለሁ። አሁን እዚህ ጋር ውሃ ጨምራለሁ። እናንተ የፈለጋችሁትን ያህል ቁርንፍድ በብዛት ከፈለጋችሁ በብዛት፣ ትንሽ ከፈለጋችሁ ትንሽ። ይሄን አሁን እሳት ላይ ትንሽ ጣድ አድርገዋለሁ ማለት ነው። ግን ብዙ አናበስለውም። ትንሽ ፈላ በቃ ሞቅ ካለ እናወጣዋለን። አሁን ያው ብዙም አላፈላሁትም። ያው በዚህ መልኩ ፈልተዋልኛል ማለት ነው። ያኔ ሞቅ ነው ያደረኩት ውሃው አይችሁ። ከዛ ምን እናደርጋለን? እኔ ከ2 ቀን በፊት ያዘጋጀሁት አለ። ይሄን ግን አሁን ለእናንተ ለማሳየት ፈልጌ ነው ቤተሰብ። ይሄ ለእናንተ ለማሳየት ፈልጌ ነው አሁን ያዘጋጀሁት ማለት ነው። እኔ ከ2 ቀን በፊት ያዘጋጀሁት አለ። ያው በዚህ መልኩ ነው። ምንም የተጨመረ የተቀነሰ ያዘጋጀሁት። እኔ ግን ያዘጋጀሁት እዚህ ጋር ይታያችኋል። ይሄ አሁን ውሃውና የስጋ መጥበሻው ነው ማለት ነው። አያችሁ? ይሄ ስንት ቀኑ? 2 ቀኑ ማለት ነው፣ በትንሹ ማለት ነው። ሁለተኛ ደግሞ እዚህ ጋር ምን አድርጌያለሁ? ይሄን አሁን ለእናንተ ለማሳየት ነው። ቁርንፍድ ምን ያህል እንትን እንዳለው እንድታወት ፈልጌ ነው። እዚህ ጋር አሁን 6 ፍሬ ነው የጨመርኩት። 6 ፍሬ ቁርንፍድ ጨመርኩ። 6 ወይም 10 ፍሬ አድርጉት፣ ችግር የለውም። ከዛ ለ2 ቀን እንደዚህ በውሃ ጋሩራ አስቀምጡት። ከዛ ምን አይነት ከለር ይዞ ይመጣል ታውታላችሁ ማለት ነው። እናንተ አታራሱ በውሃ መቅባት ታደርጉ ራሱ በቀዝቃዛ ውሃ እንደዚህ ስታስቀምጡት ታያችሁ። በ2 ቀን በ3 ቀን ማለት ነው ምን አይነት ከለር እንዳለው። ከዛ ይሄን አሁን እየቀነስ መጠቀም ነው በምንታጠብበት ሰዓት። ለምሳሌ ማታ የምንታጠብ ከሆነ ከቀን ቀብተ ነው እስከ ማታ ይቆይልናል ማለት ነው። ሽታ ምናምን የለም። ሽታው በጣም ደስ የሚል ሽታ ነው። ምንም ሽታ የለውም። የሚረብሽ ሽታ ምናምን የለበትም። ተጠቃሙት። የምሬ ነው። ደጋግማችሁ ማለት ነው ሳትሰለችሁ። በተለይ ኮኮናት ካላችሁ ኮኮናት ሽታ የሌለው ኮኮናት ካላችሁ በጣም ምርጥ ነው ለፀጉር ማለት ነው። በዛ ላይ ደግሞ አሁን እኛ አረብ ሀገር ስንኖር ቅቤም አናገኝም አይደለ? ራሳችን ይሄን አሁን የደረቀ ቆዳችን ላይ ፍሴንዝ ይሄን ቅባት ማለት ነው። ይሄ ቅባት እኔ በጣም ተስማምቶኛል። እውነት ልንገራችሁ ሽታም የለውም። ለእኔ ግን አሪፍ ነው። እንግዲህ ለእናንተ አላውቅም። ያው እኔ የተጠቀምኩትን ላሳያችሁ ብዬ ነው። ይሄ በጣም አሪፍ ነው። ቆዳችን ላይ ፍስ ስናደርግ ልክ እንደ ቅቤ ነው። በቃ አናታችን ቅዝቅዝ የሚያደርገው። በስተመጨረሻ ላይ እኔ በጣም ተደጋጋሚ የምጠቀመው ቅባት ይሄ ነው። ይሄ ቅባት በጣም ተስማምቶኛል። በቃ ታውቃላችሁ የአበሻ ፀጉር ምን አይነት ከርዳዳ እንደሆነ። ግን እኔ እንግዲህ ተፈጥሮ ሊሆን ይችላል አላውቅም። ቅባቱም ይሁን እንግዲህ ተስማምቶኛል ብያቸዋለሁ። ለእኔ በጣም ፀጉሬ በጣም አሪፍ ነው እላቸዋለሁ ወዶች። አሁን ይሄ ነው። ይሄን ምን እናደርጋለን መሰላችሁ? እዚህ ጋር አለን እንትን ማለት ነው። ይሄን ትገዛላችሁ። አቡካ ምሳ ምናምን አለ። አሁን ቢጋላ ሱቅ ላይ ታገኛላችሁ እቺ ነገር ማለት ነው። አሁን የእንትን ውሃ ማለት ነው። እዚህ ያዘጋጀነው ውሃ ምን እናደርጋለን?
እዚህ ጋር እንቀንሳለን። እዚህ ጋር እንቀንስና ያኔ እንዳለ ልብሳችን ምናምን እንዳይረብሽብን እንዳያቆሽሽብን በዚች እንጠቀማለን። አሁን ይሄ ያወርዳል፣ አያችሁ ሲያወርድ ለዚህ እንጠቀማለን ማለት ነው። ለዚህ እየቀነሰ ግን እኔ አሁን እዚህ ያዘጋጀሁትን እጨምረዋለሁ እዚህ ጋር፣ ምክንያቱም አብሮ ይዋሃድልኛል፣ የበለጠ አሪፍ ይሆናል ማለት ነው። ይሄን አሁን እኔ እዚህ ጋር ጨምረዋለሁ። አያችሁ ከላስ ይቀመጣል። ከላስ በምፈልግበት ሰዓት እየቀነስኩ እጠቀማለሁ። ገባችሁ? ቅርንፉዱን እዚሁ አብራችሁ ብታስቀምጡት አሪፍ ነው። እየቆየ ጥቅሙ የበለጠ እንትን ይላል ማለት ነው፣ ይሰጠናል። እንግዲህ ለፀጉር ቅባት ይሄን ተጠቀሙ እላችኋለሁ። ይሄ ተስማማችሁ ጀርቡት። ያኔ ሞክራችሁ እናንተ ከተስማማችሁ ተቀጥሉበታላችሁ፣ ካልተስማማ ታቋርጡታላችሁ ማለት ነው። ይሄን ግን እንዳታቋርጡ፣ እውነት ልንገራችሁ። ግን በሳምንት ወይም በ15 ቀን ወይም በወር አይደለም ለውጥ የምታዩት። ወር 2 ወር 3 ወር ሲቆይ በጣም ለውጡን ታውበታላችሁ። እና ለእኔ ጠቀመኝ ለእናንተ ላካፍላችሁ ብዬ ነው። ውድ ቤተሰቦቼ ከተመቻችሁ ሀሳብ አስተያየታችሁን በኮመንት አሳውቁኝ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ስለምታበረታቱኝ እና ወንድሞቼ ከልብ አመሰግናለሁ። ሁላችሁም ባላችሁ በጣም ላይ ጠብቃችሁ። ሰላም አለይኩም።